ሰላም እንደምናችሁ ዛሬ በአዲስ ቪዲዮ ተመልሰናል። ዛሬ ደግሞ የምናየው እንዴት የዩቲዩብ ቪዲዮዎችን እንዴት ዳውንሎድ ማድረግ እንደምንችል ነው። ቪዲዮን ከመጀመራችን በፊት ላይክ፣ ሰብስክራይብ፣ ሼር እንዳይለያችሁ። ወደ ቪዲዮ መጀመሪያ ማውረድ የምንፈልገውን ዩቲዩብ ላይ ገብተን ማውረድ የምንፈልጋቸውን ቪዲዮዎች እንመርጣለን ማለት ነው። አሁን ለምሳሌ እኔ ይሄኛውን how to make your own portfolio using cloud AI የሚለውን ኮነ ዳውንሎድ ማድረግ የምፈልገው ነካዋለሁ። ከዛ በኋላ እዚህ ጋር ምን ይላል? እዚህ ጋር ሊንኮች አሉ አይደለ? ይሄኛው ሊንክ ኮፒ እናደርገዋለን ማለት ነው። ይሄኛው ኮፒ እናደርገውና ኮፒ ካደረግነው በኋላ ሴቭ ፍሮም የሚባል አለ ማለት ነው። እዚህኛው ድረገጽ ላይ እንገባለን። ሊንኩ ዲስክሪፕሽን ላይ አስቀምጥላችኋለሁ። ከዛ በኋላ ፖርትፎሊዮ ዴቨሎፕ ያደርጋል። እዚህ ጋር ቀደም ኮፒ ያደረግነውን ፔስት እናደርገዋለን። ከዛ በኋላ ዳውንሎድ የሚለውን እናካለን ማለት ነው። ከዛ በኋላ አናላይዝ ያደርጋል ማለት ነው። የኔ ቪዲዮ በዚህ በሊንኩ መሰረት አናላይዝ ያደርግልናል ማለት ነው። ይሁንና እኔ አሁን ቅድም ያመረጥኩት ይሄን ነበር። ያው አምጥቶልኛል። ከዛ ዳውንሎድ የሚለውን ነካለው ጀነሬት አድርጎልን። ስለዚህ ዌብሳይቱ ይሄን ይመስላል። ለግዠሪ የሆነ በጣም የሚያምር ፕሮፌሽናል የሆነ ፖርትፎሊዮ ስለራሳችን የሚገልጽ አሁን እንደዚህ አይነት ሜሴጅ ይመጣልናል። you will video be ready in a few minutes please don't close the page until the download starts የሚል ነገር ይመጣልናል ማለት ነው። አሁን እዚህ ጋር ዳውንሎድ ሊያደርግ ነው ማለት ነው። አሁን ይሄኛው እዚህ ጋር ሙሉ ሲያልቅ ዳውንሎድ አድርጎልናል ማለት ነው። ከሚያደርግልን እንጠብቀዋለን። አሁን እንደዚህ አይነት ሜሴጅ ይመጣልናል። your video is ready for downloading የሚል ይመጣልናል። ከዛ እዚህ ጋር ዳውንሎድ ቪዲዮ የሚለውን ነካዋለሁ ማለት ነው። ከዛ በኋላ ይሄው እዚህ ጋር እንደምታዩት ዳውንሎድ ማድረጉን ጀምሯል ማለት ነው። ይሄው አሁን ዳውንሎድ አድርጎ ጨርሶልኛል። ከፍቼ መጠቀም እችላለሁ ማለት ነው። የዛሬው ቪዲዮ ይሄን ይመስላል። ላይክ፣ ሰብስክራይብ፣ ሼር እንዳይለያችሁ። አመሰግናለሁ።